ህብለ ሰረሰሩ ስፓይናል ኮርዱ ላይ ጉዳት የደረሰበት ወጣት እባካችሁ ተውኝ ህመሜን ላስታምም ሲል ተማጸነ። ከሰሞኑ ተደብድቦ ጉዳት ደርሶበታል ተብሎ በተለያዩ ሚዲያዎች ሲነገርለት የነበረው ወጣት መንክር ይመር በዊልቸር መጥቶ ሶሻል ሚዲያ ላይ ስለሚወራው ወሬ ምስክርነቱና ከመስጠቱም ባሻገር በተማጽኖ ተውኝ ህመሜን ላስታምም ሲል ተናገረ። ወጣት መንክር ይመር ባካችሁ ወሬ አጋናቸው አታውሩ፣ ህመሜን ልቻለበት፣ ድርጅቱ ደብድቦታል የተባለው ነገር ፍጹም ውሸት ነው። በወቅቱ ገንዘብ ጠፍቶብኝ ስለነበር በንዴት ከግንብ ጋር ስጋጭ ወድቄ ነው የተጎዳሁት። አቶ ጽጋዬ በአሁኑ ሰዓት ተንከባክቦ እያሳከመኝና እየደገፈኝ ነው ሲል ሰምተናል። እባካችሁ ተውኝ ህመሜን ላስታምበት ነው የምለው። ይህንን ያወጣው የሚዲያ አካል ታምሜ በነበርኩበት ሰዓት የት ነበር? አሁን እየተረዳው ጥሩ ሁኔታ ላይ ጤና እየተመለሰ ባለበት ሰዓት ላረባ ሳንቲምና ለላይክ መሰብሰቢያ ተብሎ ለምን እንደዚህ የኔ ስም ይጠፋል? የድርጅቱ ስም ለምን እንደዚህ ይባክናል? ምናልባት እንደዚህ ብሎ ያወራው አካል ወይም ይህንን የፖስተው አካል መጥቶ የድርጅቱ ውስጥ ያለውን እውነታ ከዛም አልፎ ትንሿን ኢትዮጵያ ሱፐር ውስጥ ባይ ደስ ይለኛል። የሱፐር ደብልቲ ጀነራል ትሬዲንግ መስራችና ባለቤት አቶ ጽጋዬ ደበበ በበኩላቸው በመሰረት ሚዲያ በኩል የቀረበውን ዘገባ አስመልክተው እንዲህ አሉ። የኢትዮጵያ ሕዝብ ይፍረድ በማለት ጥሪ አቅርበዋል። ህዝቡን ግራ በማጋባት የሚገኝ ገቢ እርባና የለውም ያሉት አቶ ጽጋዬ ከእንግዲህ ሚዲያውን በማስታወቂያ እናጥለቀልቀዋለን ሲሉ ሰምተናል። ይህ በእንዲህ እንዳለ ግን የድርጅቱ ሰራተኛ 5000 አይደለም 5 ማስተናገድ የገዛ ቤተሰቡን ማስተናገድ አቅቶት ግራ የሚጋባ ስንት ኢትዮጵያዊ ያለ በየቤቱ። ይሄን የኢትዮጵያ ህዝብ ይፍረድ። እውነት በኢትዮጵያ ህዝብ ይፍረድ። እንዲህ ባያዝድ በማድረግ ኢኮኖሚ ገቢ ማድረግ ራሱ ወይ ደግሞ በዚህ ደረጃ ለመታወቅ ባያዝድ አድርጌ ጀግና ሆኛለሁ መባል ይቻላል? ይሄ እንደዚህ አይነት ዊርድ የሆኑ ነገሮችን በማውጣት ህዝቡን ግራ በማጋባት መስራትስ ይሄ ስራ ነው? እንጀራ ተብሎ ይታመናል? እንደዚህ ጉንብድና ስራ አንዱ ከአንዱ በማጋጨት እውነታውን በመደበቅ በመገልበጥ እንዲህ አድርጌ አወጣለሁ ብሎ ይህንን ድርጅት አፈርሳለሁ ብሎ አይቻልም። እግዚአብሔር የተመሰገነው የሚፈርስ አይደለም። አንድ ጸጋዬ አይደለም እዚህ ውስጥ ያለው 1000 ጸጋዬ ነው ያለው። ድካማችን አይተናል። ፕሮሞሽን ለመጠቀም አልቻልንም ነበር። ለምን? ስለማንፈልገው። ከአሁን በኋላ ግን የሚዲያውን በደንብ አድርገን እናጥለቀልቀዋለን። በዘገባው ላይ ጉዳት እንደደረሰበት ተደርጎ ስሙ የተጠቀሰው ወጣት መንክር ይመር በሱፐር ደብልቲ ጀነራል ትሬዲንግ ለ7 ዓመታት ያህል በሽያጭ ሰራተኝነት ሲሰራ መቆየቱን ተናግሮ ከ1 ዓመት 2 ወር በፊት ወድቄ ነው ይህ ጉዳት የደረሰብኝ። ሌላ የደረሰብኝ ጉዳት የለም። የረዳኝ አቶ ጽጋዬ ደበበ ነው። በድየውም አስከፍቸውም እያራቀኝ ሰው ነው በማለት የኩባንያውን ባለቤት አቶ ጽጋዬ ደበበን አመስግኗል። ሁሉም ነገር አስፈላጊው ነገር ይደረግለት እያለ እንክብካቤ ሲደረግልኝ ፊዚዮቴራፒ ሲሰራ የተለያዩ ሕክምናዎችን ሳረግ በሱ ነው እንጂ ሌላ ምንም አይነት ቤተሰብም ሆነ ጓደኛም ከጎኔ አልነበረም። አክሎም እንዲህ አለ። ሳንቲም ጎድሎብኝ ነበር። ብሩን ለመተካት አላስፈላጊ እርምጃ ወሰድኩ። በጉዳዩ ምክንያት ወደ ፖሊስ ጣቢያ ስወሰድ በስሜታዊነት ተነሳስቼ ራሴን ከግድግዳ ጋር አጋጭ ብሏል። ወጣት መንክር ይመር በተቋሙ አማካኝነት የሕክምና ክትትል እያደረገ መሆኑን ገልጾ ህብረ ሰረሰሩ ስፓይናል ኮርዱ ላይ ጉዳት እንደደረሰበት አብራርቷል። እባካችሁ ተውኝ ህመሜን ላስታምም ሲል ተናግሯል። ይህንን የተማጽኖ ቃል የሰማነው አለም ገና በሚገኘው በሱፐር ደብልቲ ትሬዲንግ ግዙፍ ፋብሪካ ግቢ ውስጥ ነበር። እሺ አመሰግናለሁ ድል ስለሰጠኝ። ስሜ መንክር ጥጋብ እባላለሁ። በሱፐር ደብልቲ ጀነራል ትሬዲንግ ውስጥ ለ7 ዓመት ያክል ሰርቻለሁ። አሁን በተነሳው ጉዳይ ላይ እባካችሁ ተውኝ ህመሜን ላስታምበት ነው የምለው። ይህንን ያወጣው የሚዲያ አካል ታምሜ በነበርኩበት ሰዓት የት ነበር? አሁን እየተረዳው ጥሩ ሁኔታ ላይ ጤና እየተመለሰ ባለበት ሰዓት ላረባ ሳንቲምና ለላይክ መሰብሰቢያ ተብሎ ለምን እንደዚህ የኔ ስም ይጠፋል? የድርጅቱ ስም ለምን እንደዚህ ይባክናል? ምናልባት እንደዚህ ብሎ ያወራው አካል ወይም ይህንን የፖስተው አካል መጥቶ የድርጅቱ ውስጥ ያለውን እውነታ ከዛም አልፎ ትንሿን ኢትዮጵያ ሱፐር ውስጥ ባይ ደስ ይለኛል።
አሁን ያለሁት እንደምታዩኝ ዊልቸር ላይ ነው። ጉዳቱ ያጋጠመኝ ወድቄ ነው። ከ1 ዓመት ከ2 ወር በፊት ወድቄ አንገቴ ላይ ሰርጀሪ ተሰርቻለሁ። በዛ ምክንያት ነው ጉዳቱ ያጋጠመኝ እንጂ ምንም አይነት ድብደባ፣ ምንም አይነት ግፍ የተደረገብኝ ነገር የለም። የተፖሰተውን በሙሉ አይቼዋለሁ። ሁሉም ነገር ከእውነት የራቀ ነው እና በተቃራኒው እና ሚዲያው ካወጣው ይልቅ እየረዳኝ እያስታመመኝ ያለው ማንም አይደለም። የዚሁ ድርጅት ባለቤት አቶ ጸጋይ ደበበ ነው እስካሁን ድረስ ከጎኔ ያለው። በድየውም አስከፍቼውም ያራቀኝ ሰው ቢኖር እሱ ነው። ሁሉም ከጎኔ በሌለበት ሰዓት እስካሁን ድረስ እስከ መጨረሻው እስከምትቆም ድረስ ቃል እገባላለሁ ብሎ ቃል ገብቶ እያሳከመኝ እየረዳኝ ያለው የዚሁ ድርጅት ባለቤት አቶ ጸጋይ ደበበ ነው። የምትጠይቁኝ ጥያቄ ካለ ለመመለስ ዝግጁ ነኝ። እንግዲህ በተወሰነ መንገድ የመቃረን ነገር አይተናልና አንተ ደግሞ በግል ወድቀህ አደጋው እንደደረሰብህ ነው የነገርከን። እሱ ላይ የተወሰነ ነገር ግልጽ ብታደርግልን አመሰግናለሁ። እሺ፣ እንዳልኩ ረጅም ዓመት ሰርቻለሁ። ስሰራ የነበረው በዚሁ ድርጅት ውስጥ በሴልስነት ሙያ ነበረ። በሴልስነት ሙያ በምሰራበት ሰዓት ውስጥ ሳንቲም ጎሎብኝ ነበረ። በስሬም የሚሰሩ ልጆች ሳንቲም አጉለው ነበረ። እሱን ለመተካት እኔም የሄድኩበት አላስፈላጊ መንገድ ነበረ። በዛ ምክንያት ሳንቲሞችን አጠፋው። ተጠይቄ ወደ ፖሊስ ጣቢያ ለጥያቄ በሄድኩበት በራሴ ምክንያት ስሜታዊ ሆኜ ከግድግዳ ጋር ተጋጭቼ እንጂ ምንም አይነት ድብደባም ሆነ ምንም የደረሰብኝ ነገር የለም። አሁን በምን ሁኔታ ላይ ነው ያለው? ማለት እየታከምክ እንደሆነ ገልጸህልናል። ሶሻል ሚዲያው ላይ የተነገረው በጣም ረጅም ጊዜ ሊወስድብህ እንደሚችል አይነት ነገር 10 ዓመት ምናምን የሚል ነገሮችም አይተናል። ምክንያቱም ትናንትና መግለጫው ሲጠራ አንዳንድ መረጃዎች ስላንተም ማወቅ የፈለግነውን ነገር ጎግል እያደረግን ነበር፣ ስክሮል እያደረግን ነበርና 10 ዓመት ምናምን ይፈጃል የሚባልም ነገር የሰማነው አለ። ሕክምናው እንደዛ ብለዋል ወይ? አንተን ያን ያህል ጊዜ ይፈጃል የሚል ነገር ነግረዋል? በሕክምናው በኩል ሐኪሞች ያሉህ ነገር ምንድን ነው? ለውጥ ይኖራል? ትድናለህ? ተነስተህ ትሄዳለህ? ምንድን ነው? አዎ፣ በሕክምናው ደረጃ የተባልኩት ያው ስፓይናል ኮርድ ነው የተጎዳሁት። ስፓይናል ኮርድ ይባላል። ጊዜ እንደሚወስድ ተነግሮኛል፣ ግን 10 ዓመት አልተባለም። ለውጦች አሉ። አሁን እጄ ማንቀሳቀስ ጀምሬያለሁ። ይሄም የሆነው በዚህ ድርጅት በሚደረግልኝ ድጋፍ፣ በሚደረግልኝ እንክብካቤና ሕክምና ነው። አሁንም ፊዚዮቴራፒ እየሰራው ነው። ከእግዚአብሔር ጋር ነገሮች እንደሚስተካከሉ ተስፋ አለኝ እንጂ 10 ዓመት የተባለው ፍጹም ውሸትና ከእውነት የራቀ ነው። አቶ ጸጋይ ከወደኩ አንስቶ አደጋው ከደረሰብኝ አንስቶ ከጎኔ ነው ያለው። ከወደኩበት ቀን አንስቶ ሁሉም ነገር አስፈላጊው ነገር ይደረግለት እያለ እንክብካቤ ሲደረግልኝ፣ ፊዚዮቴራፒ ሲሰራ፣ የተለያዩ ሕክምናዎችን ሳረግ በሱ ነው እንጂ ሌላ ምንም አይነት ቤተሰብም ሆነ ጓደኛም ከጎኔ አልነበረም።